ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ወራ አንቺ ዱለት አይደለም እንደ ያዝኩት በአሚር ነው እንዴ የተያዘው? ምንድነው? አራዩ አንወርዳ ያረባቂ በአሚር ነው እርግጠኛ ነኝ። ቢስሚላህ አንቺ በአሚር ነው ያስያዛችሁ? ታና አንወርዳ ነኝ ወላሂ። አረ ጉዴ እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ ሐኪም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው እንዴ ህይወቴን ለመቀየር ከዛሬ የተሻለ ነገር ለመኖር እየሞከርኩ ነው። እየጣርኩ ነው። በቻልኩት አቅም እየሞከርኩ ነው። ኮሜዲያን ያሲኖ የሰራው ካራክተርን በመላበስ ዛሬ መጥቻለሁ። አዎ ሞክሩ። በስኬታችሁ ላይ ሞክሩ። በእርምጃችሁ ላይ ሞክሩ። በሚተዱት መንገድ ላይ ሞክሩ። አደራችሁን የህይወት መንገዳችሁን ለሰው ልጅ አሳልፋችሁ አትስጡ። በራሳችሁ ጥረት አድርጋችሁ ነገን ማየትን ተስፋ ሰንቃችሁ አዎ ሞክሩ። እኔ እየሞከርኩ ነው። ያራዳ ልጆች ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ። ቆሻሻቱ አንተ አቢ ነስቲ ቆሻሻውጡ ያለው ነስቲ ቆሻሻውን እስቲ እንዴ እኔ ብቻ ነኝ እንደዚህ ቤት ልጅ ሌሎቹን አታጅም እንዴ ማየ ደግሞ እንዴ እኔ ነኝ እንዴ እየበለስክ ነው ምንድነው ሁሌ ቆሻሻ ነኝ ማለት ኧረ ብለዛ ታረኛው መረጃ ብቻ ነኝ እንደዚህ ቤት ልጅ የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድነው የምትቀኑት? ለምንድነው እርር የምትሉት? ለምንድነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምንድነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት አና ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። Be careful what you're doing.
እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይሄ ለኔ ምንም አይደለም፣ ቀላል ነው። ኢዚ ይሄ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው ማቀው ባይዘ ወይ በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው ለስራ ቃል የገባ ሰው ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ፣ ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። ወይ ሰላም ነህ የኔ ልጅ? የኔ አባት ቤኪ ወይ ለምን ደው ቲክቶክ የሌለ? ቲክቶክ የለህማ አለ? ምን ቲክቶክ አካውንት ቲክቶክ ምኑ ነው ይሄ? ቲክቶክ አካውንት እንዴ ነኝ አባት? ሰላም ቴንክ ዩ ቲክቶክ አካውንት የለም? ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን ይሄ እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል። እሺ ከስራ ውጪ እንዴት ናችሁ? ከቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም ልበላቸው። ሰላም ልበልልኝ። የኔ ልጅ እንዴት ናችሁ? እንዴት ናችሁ? አሪፍ ነው የኔ ልጅ አሪፍ። ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። አልችልበት ራስህ ከፈለክ መልካምነትን ብቻ ነው። ኦ ማይ ጋድ ወይ እኔም ማስተማር ብይድ ማላቀቅ። የወንድ ልጅ አይን ከሴት መቀመጫ ነው ተሰራው። ለዛ ነው ትክክል የምንለው። ዝም በል እያየሁ ወይኔ ጉዴ ወይኔ ጉዴ። እሺ ነበር ምን እንዳለ ታውቃለህ? ናፊ አልቻልኩም እኔ አልቻልኩም። ናፊ ነምበር ነው የቱ ጋር ነው? አየህ እዛ ጋር እኮ ፓርክ አድርጎ መጠበቅ ይችል ነበረ። በምን መንገዱ? ወይኔ ጉዴ ጫማዬም እየወለቀብኝ ነው። እስቲ ነገሩ እየወለቀ አይመስልም። ከዚህ ጋር ምንድን ነው ያለው? እስኪ ጠጋ በል። ምንድን ነው? አገኘኋችሁ። ተሳምክ አዳሜ አልሳምም ምናምን ብላችሁ እስካሁን ድረስ የቆያችሁ በቃ የፈረስት ኬስ በእኔ ነው የሚሆንባችሁ። ኧረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ ኧረ በእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለብኝ? እሺ ስንት ነው ካርድ? 10,000 ብር 10,000 ስማ አታ ወይዬ ምንድን ነው ተሻለህ? ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። ተክሳፊ ዘሎ ምን አባት ሰርግ ቤቱ ጋር ነው? በዚህ ጋር ነው። አመሰግናለሁ። ዞር በለ ወደዛ። ክፍታፍ ባሪያ ምን አባት ነው? ተይዛ እሺ ያምናንትና ልጅ 10 ድሮ ናቸው 10 ነበረ። አንቺ በግማሽ አረግሽው። ጓደኛሽ ይዛ ትሞሸራለች። አንቺ እዚህ ይዛችሁ ባታም ምን አባት ያኛለ ክፍታፍ ምን አፉት ይከፍታሉ። ወይኛው ሸበላ ነው። ታምራለሽ። በጣም ቆንጆ ነህ። ምን አባት ክፍታፍ ምን አባት ክፍታፍ ምን አባት አፍን ከፍታለኝ። ጥንባታ ያባሽ ተፈርተም እናንተ ደግሞ ከኔ ጋር ጥንባታ ተመችቶ እኮ ታዲያ እኔ ይሻላል ሲጀመር ማንም እቺ ጥንባታ በማንኛውም አፋችሁ እንዳትከፍቱ እሺ። ስትት ያረጉ መላክ ነው። ላቭ ዩ ማነው ናንቺ ተመኝሻለማ ተወኝ በሷ ሳትቱብኝ መነጽሩ ተጣሟል። ህይወትሽ ይጣመምብሽ፣ ላይፍሽ ይጣመም። ላይፍሽ ሳይቃና እንደተጣመመ ወየው እንዳልሽ ሁሌ እንደጸለሽ ኑሪ። የአባቴ አምላክ ያጣምሽ ልክስክስ። መቼም በ20 ብር እንደገባ ሰምታችኋል። መላይ ታጣም ችግር የለም እንዴ ደደታለን
መቼም እሺ ከፍላል አትልኝማ። አይከፍልም አይደል? እሺ መገናኛ አይከፍልም።